በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ከኛ ጋር ሁሉ ሰላም እግዚአብሔር ይመስገን። ሁላችሁም ላይክ ኢን ሰብስክራይብ ሼር እያደረጋችሁ አበረታቱኝ። ለምታበረታቱኝ ወገኖቼ አመሰግናለሁ። ዛሬ ደግሞ በአዲስ ርዕስ በአዲስ ምክረ አበው መጥቼላችኋለሁ ማለት ነው። በጣም የሚያስተምሩና ደስ የሚሉ ናቸው። ሁላችሁም በትህትና አዳምጡት በትዕግስት ማለት ነው። እና የዛሬው ርዕስ ደግሞ ምን ይላል? የውሃ ቀጅ ልመና ችላ አትበል ይላል። የውሃ ቀጅ ልመና ችላ አትበል ማለት ምን ማለት ነው? ምን አይነት ምክር ነው የሚለውን እናዳምጠዋለን ማለት ነው። በስላሴ ስም የውሃ ቀጅ ልመና ችላ አትበል፣ በነፍስህ የመረረውን ነውና ቢረግምህ እግዚአብሔር አቤቱታውን ይሰማዋል፣ ፈጥኖም ይደርስለታል። ስለዚህ ድሃን በድህነቱ ምክንያት አታቃለው፣ አንተም ይረግምህ ዘንድ ምክንያት አትሁነው። ልባችሁ ቢያዲፍበት በውሃው እጠብለት፣ አዲስም ልብስን ገዝተህ አልብሰው። ድሃውን ወደ ቤት የገባ እንደሆነ እግዚአብሔር ወደ ቤትህ ይገባል፣ በመኖሪያህም ያድራል። ከመከራም ከስቃይም ያላቀቀኸው ያ ድሃ አንተንም ከሚመጣብህ መከራና ስቃይ ያላቅቅሃል። የእንግዳውን እግር አጠብክን? የበዛ ኃጢአትህንም አጥበህ አስወገድከው። ለድሃው ይመግብ ዘንድ ማዕድ ያቀረብክለት እነሆ እግዚአብሔር አብ ከማዕድህ በላይ ክርስቶስንም ለድሃው ካቀረብክለት ውሃ መጠጥ ረካ፣ መንፈስ ቅዱስንም ማደሪያ ቤት አደረግህ። ድሃው ካቀረብክለት በልቷልና ጠጥቷልም ደስ አለው። ጌታ ክርስቶስም ደስ አሰኘው፣ እርሱ ያደረክለትን መልካም ችሮታ የሚረሳ አይደለምና በመላእክትና በሰዎች ፊት ያከብርሃል። ከረሃብ እንዳሳረፍከው በመጨረሻውም ቀን ይመሰክርልሃል። ለጥማቱም የሚጠጣ ስለቀረብክለት በመላእክትም ፊት ያመሰግንሃል። ልጄ ሆይ መልካም ዘርን በደስታና እግዚአብሔርን ተስፋ በማድረግ ዝራ፣ ልፋትህንም ፍሬ ይሰጥሃል። ገበሬ ዘሩን በተስፋ ይዘራል፣ ነጋዴም በተስፋ አተርፋለሁ ብሎ ባህር አቋርጦ ይጓዛል። አንተም አዝመራ የሚሆነውን ፍሬ ትፈልጋለህ፣ ስታገኝም በተስፋ ትዘራለህ፣ ምክንያቱም በተስፋ ትጠብቃለህ። ልጄ ሆይ ማናቸውንም ነገር በምትመጸውትበት ጊዜ ስራህንም በጸሎት ጀምር። የምትሰራቸውን ስራዎች ሁሉ በትምህርት መስቀል ባርካቸው። በምትበላም በምትጠጣም ጊዜ በምትተኛበትም በምትነቃም ጊዜ በቤትህ ውስጥም ሳለህ ይህንን በጎነት በእረፍትም ወቅት ቢሆን ማማተብን አትዘንጋ። የጌታህንም ስቅለት አስታውስ። ከክፉ የሚጠብቅህ ይህንን የመሰለ ጠባቂ ከቶ አታገኝምና እርሱ ለምታደርጋቸውም ድርጊቶች ሁሉ እንደ ግንብ ነው። ማስታወሻን ይሰጥሃል። ማማተብን በስርዓተ ይፈጽማ ዘንድ የክርስቶስ ኢየሱስ ስትልቅ ሁሉን በፊታቸው ይሰሉ ዘንድ ለልጆችህም በጥንቃቄ አስተምራቸው። በትክክለኛው ትርጉም ነፃ ሰው ስትባል ዘንድ ራስህን ከእግዚአብሔር ሕግም ቀንበራቸው አድርግ። ከእግዚአብሔር ፍቃድ ውጭም የሆነውን የነፍስህን ፍቃድ አታድርግ። ስለ አንተ መዳን ምን ያህል ትእዛዝን
ልፈጽምልህ? ምንስ ያህል ሕግጋትን ልቀርጽልህ? ነፃነትህን የምትሸት ከሆነ ሕግጋትን ከስንፍናህም የማትማራቸው አይደለምን? ቅድስናን የምትወድም ከሆነ አንተው ራስህ ይህንን ሌሎችን ማስተማር ትችላለህ። ተፈጥሮም እንደ መጽሐፍ ፍጥረታትን እንደ ጽላት ይህንንም ከርሱ ሕግጋት ተማር። በተመሰጠም ሆነ በመጽሐፍ ያሳለፍኩትን ሕግጋት መርምረህ ተረዳ። ፀሐይ በመወጣትና በመግባትም ለራሷ እረፍት እንደሚያስፈልግ ታስተምራለች። ሌሊትም በጧት ለስራዎችም መጨረሻ እንደሆነች ጫካ ትነግርሃለች። በምድር ላይም የሚፈሩ ፈሪዎችንም ለእነርሱ ነገር ወቅት እንዳላቸው ያውጅልሃል። በክረምት የዘራኸውን ዘር በበጋ ትሰበስበዋለህ። እንዲሁ በምድርም የጽድቅን ዘር የዘራህ ከሆነ በትንሣኤ ፍሬውን ትሰበስባለህ ይላል። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር የከበረ የተመሰገነ ከፍ ከፍ ያለ ይሁን። ስብከት ወተግሳጽ ዘቅዱስ ኤፍሬም ሶርያዊ ገጽ 75 ከቁጥር 76 በመምህር ሽመልስ ወርጌያ የተተረጎመ። በእውነት ለመናገር በጣም ደስ የሚልና የሚያስተምር ምክር ነው። እሱ ምንድን ነው? በምድር ላይ መልካም ነገሮች የምንሰራቸው ነገሮች በሰማይ ቤታችን መሰብሰብ እንደምንችል በሰማይ ቤታችን ስለ እንደሚመሰክሩልን ለድሃ ብንመጸውት፣ ለተራበ ብናበላ፣ እንግዳ ብንቀበል። እውነት ለመናገር በአሁኑ ላይ እንግዳ የሚቀበላለ? በፍጹም የለም። ብዙዎቻችን በጣም እንፈራራለን። በጣም ያም ደግሞ ጊዜው ነው። በእርግጥ ጊዜውም ያስፈራል። ባመናችሁ ሰዓት እዛው ቀብረዋችሁ ስለሚወጡ ማለት ነው። እና ነገር ግን እንግዳን መቀበል እንግዳ እግራቸውን ባጠብን ሰዓት እንግዶችን መተው ምግብ ሰተን በበሉ ሰዓት ጌታችን ኢየሱስ ክርስቶስ በእኛ እንደሚደሰትና በረከት ይዞልን እንደሚገባ ጌታ ድሆች ወይም ደግሞ የተራባቸው ሰዎች ገብተው በልተው ጠጥተው መርቀው ሲወጡ ጌታችን መድኃኒታችን ኢየሱስ ክርስቶስ በቤታችን እንደገባ የሚያስረዳ ምክር ነው። ለሁላችንም ማስተዋልን ልቦናን ያድለን እያልኩኝ ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር የከበረና የተመሰገነ ከፍ ከፍ ያለ ይሁን። ውድና የተከበራችሁ ቤተሰቦች ሁላችሁም ላይክ ኤንድ ሰብስክራይብ ሼር እያደረጋችሁ አበረታቱኝ። ለምታበረታቱኝ ወገኖቼ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። በያላችሁበት የአምላክ ጥበቃ አይለያችሁ እያልኩኝ እንግዲህ በሌላ ርዕስ እስከምንገናኝ ሰናይት ጊዜ ሰናይት ቀን ይሁንላችሁ። ባይ ባይ። ቸርነትህ ነው ያደረሰኝ እስከ ዛሬ፣ ቸርነትህ ነው የጠበቀ